ይህ የምስጋና ፍሬና የምስጋና ኃይል በሚል ርዕስ በተስፋዬ መስፍን ወደ አማርኛ የተተረጎመ መጽሐፍ በመጀመሪያ በማርሊን ካሮዘርስ Prison to Praise እና Power in Praise በሚል ርዕስ በእንግሊዝኛ የተጻፈ ሲሆን አማርኛን ጨምሮ በ54 ልዩ ልዩ ቋንቋዎች ተተርጉሟል። ደራሲው ማርሊን ካሮዘርስ በክርስቲያኑ ማህበረሰብ ዘንድ በጣም ታዋቂ ናቸው። የምስጋና ፍሬ የሚለው መጽሐፋቸውም ከ17 ሚሊዮን ኮፒ በላይ ተሸጧል። በሁሉም ማመስገን የተሰኘው ጽንሰ ሐሳባቸው ተአምራዊ ሊሰኝ የሚችል ውጤት አስገኝቷል። ማርሊን ካሮዘርስ በሁለተኛው የዓለም ጦርነት ወቅት በፓራትሩፐርነት እንዲሁም የጀነራል አይዘንሃወር የክብር ዘብ በመሆን በኋላም በኮሪያ፣ በዶሚኒካን ሪፐብሊክ ግጭት፣ በቪየትናም የአሜሪካ መከላከያ የጦር ኃይል በሌተና ኮሎኔልነት ማዕረግ የመከላከያ ሰራዊቱ መንፈሳዊ ምክር አገልጋይ ሆነው ሰርተዋል። በእነዚህ ስፍራዎች ባሳለፉት የአገልግሎት ዘመን ሕይወታቸውን የለወጡ ነገሮችን ተረድተዋል። የምስጋና ፍሬና የምስጋና ኃይል የተባሉት መጽሐፍቶቻቸውን በማንበብ ለችግሮቻቸው መፍትሄ እንዳገኙ የመሰከሩ እጅግ በጣም ብዙዎች ናቸው። ብዙዎች ይኖራል ብለው ያልጠበቁትን ደስታ መለማመድ ችለዋል። ክርስቲያኖች የምስጋና ሕይወትን ምስጢር ሲረዱ በሰላም መኖር መቻላቸውን በመገንዘባቸው እጅግ ተደንቀዋል። የሰዎችን ዘላለማዊ ድነት የሚናፍቁ ወገኖች መጽሐፉን ገዝተው በመስጠት ግሩም እና ዘላቂ ውጤት አግኝተዋል። በተለይም በከፍተኛ ትምህርት ተቋማት፣ በሆስፒታሎችና በእስር ቤቶች አገልግሎት መጽሐፉ ያስገኘው ውጤት ከቶውንም ተዘርዝሮ የሚያበቃ አይደለም። ይህን መጽሐፍ አንብቡት። በሕይወታችሁ በሚገጥማችሁ ውጣ ውረድ እንዴት አሸናፊ መሆን እንደሚቻል ትረዳላችሁ። የምስጋና ፍሬና የምስጋና ኃይል ክፍል 1 የምስጋና ፍሬ። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በማናቸውም ሁኔታ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ለእናንተ ይህ ነውና። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18